ማዳም ቤት የምትሰሩ በተለይ አዲስ የምትመጡ ከኢትዮጵያ ተጠንቀቁ፣ ኩላሊታችሁን ጠብቁ። የኩላሊት ሌብነት ተጀምሯል። ዛሬ አንድ እህቴ ከሊቢያ ያካፈለችኝን መልእክት ዛሬ ላቀርብላችሁ እፈልጋለሁኝ። ምክንያቱም ብዙ እህቶቼ ይማሩበታል ብላ ነው። ሐኪም ቤት ተወስዳ ምን እንደተደረገች ብቻ ምን አይነት ፋውል እንዳደረጓት ብዙ መልእክት ከዛሬ 10 ዓመት በፊትም ይሄ ነገር እንደተፈጠረ ታውቃላችሁ። አንድ ኢትዮጵያዊ እህታችን እንዲሁም በሐኪም ቤት ኩላሊቷ እንደተሰረቀ ሙሉ መረጃውን አስቀምጥላችኋለሁ ላላወቃችሁት። ይሄን ቪዲዮ ስታዩት ባካችሁ ብዙ ልጆች ጋር እንዲደርስ መጀመሪያ ሰብስክራይብ ከዛ ላይክ ከዛ የሼር ምልክቷን ነክታችሁ ከታች ኮፒ ሊንክ የሚል አለ 334 የምትችሉትን ያህል ኮፒ ሊንክ ስታረጉ ብዙ እህቶቻችን ይጠቀሙበታል። የናንተ ሼር እናንተ ላይክ እናንተ ሰብስክራይብ የአንድን ሰው ህይወት ሊያድን ይችላል። በመቀጠል ብዙ እህቶቻችን አረብ ሀገር ሄዱ ተብሎ በጣም ብዙ ከኔ ሰፈር ከማቃቸው ራሱ 4-5 እህቶቻችን አረብ ሀገር ሄደው ጠፉ ይባላል። የት ደርሰው ነው? እስቲ ይሄንንም መልስ እፈልጋለሁ ከናንተም ከቻላችሁ ኮሜንት እና ወደ ጉዳይ ልግባላችሁ ወደ ቀጥታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እስቲ አጠር አድርጌ ዛሬ ሙሉ ነገሩን ላስረዳችሁ እሞክራለሁኝ። አንድ እህቴ ኢድ ሙባረክ ብያለሁ። በመጀመሪያ ያው ቢያልፍም ኢድ ገና ሳምንት አልሆነውም፣ ገና ትላንትና ነው ያለፈውና አንድ እህቴ ከሊቢያ ያካፈለችኝን ሙሉ መረጃ ነው ይዤላችሁ የመጣሁት እና ይሄንን ነገር አይታችሁ ሁላችሁም ራሳችሁን እንድትጠብቁና እንድትጠነቀቁ ነው ይዤላችሁ የመጣሁት። እንደተለመደው ይሄን ቪዲዮ ስታዩት ሌላ ሰው ጋር እንዲደርስ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በድጋሚም ደግሞ እኔ የምለቃቸው ቪዲዮ ቶሎ ቶሎ ወደ እናንተ ይመጣላችኋል ማለት ነው። እሺ አንድ እህቴ ሐሲናት ትባላለች። ከሊቢያ ነው ላይቭ ገብቼ ከሳምንት በፊት ከኢድ በፊት ላይቭ ገብቼ ነበረ። እፈልግሻለሁ ብላኝ በውስጥ የቴሌግራም ስልኬን ሰጥቻት ነበር። በቴሌግራም በጣም በሚያሳዝን ሁኔታ ነው የደረሰባትን ነገር የነገረችኝና ብዙ እህቶቼ ይማሩበታል እንዲጠነቀቁበት ደግሞ ለብዙ እህቶቼ አካፊልኝ ብላ ይሄን ነገር ብዙ በጣም ረጅም ቴክስት ነው የጻፈችልኝ። ከነ ፎቶዋ ሐኪም ቤት ሆና ነው የላከችልኝ። ፎቶዋን ማውጣት አልፈልግም። በጣም የምታሳዝን ልጅ ናት። ከዛሬ 10 ዓመትን በፊትም ካያችሁ ምናልባት አብዛኞቻችሁ ከሰማችሁ እንዲሁም በሊቢያ አንድ እህታችን ኩላሊቷ እንደተሰረቀ ብዙ ልጆች ምስክር ነን። ምናልባት ማታውቁ ልትኖሩ ትችላላችሁ። እሺ እቺ ልጅ ከመጣው ከኢትዮጵያ 6 ወሬ ነው። ወደ ሊቢያ ከመጣው 6 ወሬ ነው። ደላላው ትሄጃለሽ ያለኝ ቤሩት ነበረ ትሄጃለሽ ያለኝ። ነገር ግን በኋላ ላይ ትኬት ስቀበለው ከትኬት ቆርጦልኝ ከዛ ተልኮልኝ ወረቀት ስቀበለው ግን የሚለው የሊቢያ ወረቀት ነው የመጣልኝ። የሊቢያ ትኬት ነው የተቆረጠልኝ። እኔ ሊቢያ መሄዴንም አላቅም። ነገር ግን እሺ ይሁን ብዬ ተቀበልኩ። ህይወትን ለማሸነፍ ኑሮን ለመቀየር ስለሆነ ይሁን ብዬ ተቀበልኩ እና ሊቢያ ገባው። እስከ 6 ወር ቤት ኖር ያለሁኝ አንድ ማዳም ቤት እየሰራው እስከ 6 ወር ተቀምጫለሁኝ። ከዛ በኋላ ሴትዮዋ ያማት ነበረ። እዛም ሆና ሁለቱም ኩላሊቷ ፌል እንዳደረገ ዶክተር ነግሯታል። ያማት ነበረ ሴትዮዋ። ያኔ ለረጅም ጊዜ እየታመመች ዲያሊሲስ እየተደረገላት የኩላሊት እጥበት ማለት ነው። የኩላሊት እጥበት እየተደረገላት ለረጅም ጊዜ ቆይታለች እና ከረጅም ጊዜ በኋላ እኔ 6 ወር እሷ ቤት ከኖርኩ በኋላ ከዛ በኋላ የሆነ ቀን ተነሳችና ሐኪም ቤት እንሂድ ትመረመሪያለሽ አለችኝ። እሺ ብዬ ሐኪም ቤት ሄድኩኝ። ዶክተሮች ሙሉ ምርመራ አደረጉልኝ። የደም መጀመሪያ ከናንተ አንድ ሰው ኩላሊት የሚፈልግ ከሆነ የናንተ ጤንነት መረጋገጥ አለበት። ጤነኛ መሆናችሁን አለመሆናችሁን፣ ምን አይነት በሽታ አለባችሁ ወይስ የለባችሁ የሚለውን ነገር ሙሉ ሕክምና ያረጋግጡላችሁ። ከዛ በኋላ ጤነኛ ሆናችሁ ከተገኛችሁ ነው ከናንተ ኩላሊት የሚወሰደው። እንድትፈሩ አይደለም፣ እንዳስፈራራችሁ ብዬ አይደለም። ጥንቃቄ እንድታደርጉ ነው። ፐርፌክት እንድትሆኑ፣ ፈጣን እንድትሆኑ። ለምን የሚለውን ነገር አስቡ። የሆነ ነገር ሳታስቡት እናንተ ላይ ከመጣ ለምን በሉ። ለምን በቃ ጥያቄ ለምን መልስ ይመለስላችሁ። ይሄን ነገር እንድታስቡ ብዬ ነው፣ እናንተን ለማስፈራራት ብዬ አይደለምና ሐኪም ቤት ተወስጄ ሙሉ ምርመራ ተደረገልኝና ከምርመራው በኋላ ከ3 ቀን በኋላ ተመልሳችሁ ኑ ተባለ። ሰውየውም እሷም እኔም እንድንሄድ እስከዛ ድረስ ምንም ወረቀት አሰርተውልሻል ወይ ብዬ ስጠይቃት ምንም አይነት የተሰራልኝ ወረቀት የለም። ምንም አይነት ሜዲካልም አልወሰዱኝም። ለምሳሌ አሁን አንድ ሰው ቪዛ ሊሰራለት ሜዲካል ተወስዶ ነው ወረቀት የሚሰራለት አይደለ? ምንም አይነት የተሰራልኝ ወረቀት የለም፣ ምንም አይነት ነገር የለም አለች። ከዛን ሄጄ
ተመረመርኩ አለች። ሙሉ ምርመራ ተመርምሬ ከጨረስኩ ወዲህ ለ3 ቀን ቀጠሮ አደረጉልን። ከ3 ቀን በኋላ ተመልሰን እንግዲህ አላህ ሲጠብቅ አንዳንዴ እኮ እውነት እኛ ዱዓ ባናረግ የቤተሰቦቻችን የእናት የአባት ዱዓ የሚባል ነገር አለ፣ ጸሎት የሚባል ነገር አለና እሱ ይጠብቀናል። እና አንድ ዶክተር መጣች አለች። ተኛው አለች። ተኝቼ ልብሱ ተለብሶልኝ ምናምን በጣም ያስፈራል። ምን ልደረግ ነው ብዬ ጠየቅኩኝ አለች። ቋንቋ እስከዚህም ነኝ ፐርፌክት አይደለሁም፣ ግን ምን ልደረግ ነው ብዬ ጠየቅኩኝ። ከዛን ስጠይቃት እንዴ አታቂም እንዴ አንዷ ማለት እነሱ ከዶክተሮች ጋር ተስማምታለች ወይ ተብለው ሲጠየቁ ዶክተሮች ሲጠይቋቸው አው ተስማምታለች፣ ከተስማማችሁ ችግር የለው፣ በስምምነት ከሆነ ኩላሊታችሁ የምትሰጡት ማንም አይጠይቃችሁ፣ ግን እናንተ ሳታውቁ በማጭመርበር በሌብነት በዘረፋ ከሆነ የሚወሰድባችሁ በጣም በጣም አስጊ ነው፣ አስጊ እና አንዳንዴ አላህ ይደርስላችኋል። ከዛን ስጠይቅ አታቂም እንዴ ያው ምን ለምንድን ነው እዚህ ማለት ለምን እዚህ እንደመጣሽ አታቂም እንዴ ለምንድን ነው ብዬ ስጠይቃት ለምን እንደመጣሽ አታቂም እንዴ ብላ ጠየቀችኝ። አዎ አላቅም ብዬ መለስኩላት። አታቂም እንዴ ያው አንቺ እኮ ኩላሊት ልትለግሺ ነው ነው ብላለችኝ። በጣም አልገባኝ አለ። ደግሜ ጠየቅኳት አለች አልገባኝ አለ። ከዛ ጎግል አመጣችና አስተርጉማ አንቺ ኩላሊት ልትለግሺ ነው እዚህ የመጣሽው የሚል የጎግል የተተረጎመበት እንትን አሳየችኝ አለች። ደነገጥኩኝ አለች። ወዲያውኑ ፌንት ነው የሰራሁት አለች። የምን ኩላሊት? እኔ ኩላሊት ልለግስ አይደለም ተስማምተሻል ተብሎ ፊርማ ፈርሚ ተብላ ምን እንደሆነ ሳታቅ የፈረመችበት ወረቀት አለ። ተፈርማላችሁ የሆነ ነገር እናንተ ካላችሁ ከክፋያችሁ ሰርጀሪ ስትደረጉ እንኳን ታማችሁ ስትታከሙ እንኳን ሰርጀሪ የሚደረግ ቦታ ካለ የእናንተ ፊርማ ያስፈልጋል። ገባችሁ አይደለ? ከዛ ፈርመሻል እኮ የተስማማሽበት ወረቀት አለ። እኔ በጭራሽ ወረቀቱ ምን እንደሆነ አላቅም። ቀወጥኩት አለች። ሆስፒታሉ ተቀወጠ። በቃ ፖሊስ መጣ፣ የሀገር ህዝብ ተሰበሰበ። በጣም ብዙ ደረጃ ተደረሰ። በኋላ ሰዎቹም ተደረሰባቸው በእንደዚህ አይነት መልኩ እንደሆነ እኔ ማቀው ነገር የለኝም። እነሱ ተስማምተዋል አለች። ለፖሊስ ራሱ ቀርበው ቃል ሲሰጡ ይቅርታ አለርጂክ ስላለብኝ ፊቴን ያሳክከኛልና በየማሉ እንዲሳረግ ይቅርታ አድርጉልኝና ፖሊስ መጥቶ ለፖሊስ እነሱ ቃላቸውን ሲሰጡ እሷ ተስማምታ ነው ፈርማለች ብለው የፈረምኩበትን ወረቀት አሳዩ። እኔ ደግሞ የሚነበበው ነገር ምን እንደሚል ሁላ አላቅም። አምጥተው አሰሪዎቼ ናቸው። ለመጀመሪያ ጊዜ ነው እኔ ስደት ስሰደድ። ገባችሁ አይደለ? አምጥተው ፈርሜ ሲሉኝ ፈረምኩኝ። ምን እንደሆነ እንኳን ማቀው ታሪክ የለም። አሁን የሆነ ትልቅ ማሽን ውስጥ ሳይ ትልቅ የሆነ እንትን ውስጥ ገባዋለች አልብሰውኝ ምናምን ለምንድን ነው እዚህ ውስጥ ምገባው ብዬ ስጠይቅ እንዴ አታቂም እንዴ ብላ አንድ ዶክተር በነገረቻት ሰበብ በደረሰበት ምክንያት ነው እንግዲህ እቺ ልጅ ህይወቷ ዳነ። ተይዛ ወደ ሀገር ቤት በፖሊስ ተይዛ የት ነው መስራት ትፈልጊያለሽ እንዴ ስትባል አይ መስራት አልፈልግም ብላ ወደ ሀገሯ በሰላም ልትገባ ትችላለች። ገባችሁ አይደል? እኔ አሁን አንድ ጥያቄ አለኝ። ለምን የሚባል ነገር ልመዱ እህቶቼ። ለምን እናንተ ከመሬት ተነስታ ማዳም ተነሺ ሆስፒታል ስትልሽ ለምን? ምክንያቱ ዛሬ ሰው ክፉ ሆኗል። ህግ አለ ህግ የለም አይደለም። አሁን ማዳም ቤት ነው ያለሽው። ደብቀው ገለው የሆነ ዙባላ ውስጥ ወስደው ቢጨምሩሽ ከዛ አላየናትም ከቤቴ ጠፍታ ወጣለች ብትል ህሊናዋ ካልጠየቃት፣ አላህ ካልጠየቃት፣ ጌታዋ ካልጠየቃት ማን ነው የሚያውቀው? ማን ነው የሚጠይቃት? ይሄንን መልሱልኝ። ማንም ሰው ሳይ ገለ ዙባላ ውስጥ ብትጥልሽ ከዛ ከቤቴ ጠፍታ ወጣለች የት እንደሌለች አላቅም ብላ ብታመለክት ማን ነው ተጠያቂው? ንገሩኝ እስኪ። አንድ ሁለተኛ ደግሞ ብዙ እህቶቻችን አረብ ሀገር ይሰደዳሉ፣ አረብ ሀገር ይመጣሉ። ከመጡ በኋላ ደግሞ በመጀመሪያ እንግዲህ የሚመጡት በትክክለኛ ኤጀንሲ በደላላ ወደ ሳውዲም ወደ ዱባይም ወደ ተለያየ አረብ ሀገራቶች ይሰደዳሉ። ተረዳችሁ? ከሄዱ በኋላ የመጀመሪያ 2-3 ወር ይደውላሉ። ደህና ነኝ፣ በሰላም ገብቻለሁ፣ ጥሩ ቤት ነው እየሰራው ነው ብለው ይደውላሉ። ከዛ በኋላ ግን ድምጻቸው ይጠፋል። ለ10 አመት ለ15 አመት እኔ ማቃቸው ከ4 ልጆች በላይ አረብ ሀገር ሄደው ለመጀመሪያ 2-3 ወር ደውለው ከዛ በኋላ ድምጻቸው የጠፉ ልጆች 4 ልጆችን አውቃለሁ። የት ሄደው ነው ንገሩኝ እስኪ። የት ሄደው ነው? ቤተሰብ አልቅሶ እንባውን ጠርቆ ወይ እንግዲህ ሞተው አልቀበሯቸው አይደለ? እንባውን ጠርቆ በቃ ይቀመጣል። የት ሄደው ነው እነዚህ ሰዎች? እስቲ ይሄንንም መልሱልኝ። ትንሽ ጥርጣሬ አይገባንም ማለት ሲታሰብ ራሱ ጥርጣሬ አይኖርም ይሄ ነገር። የትኛው አረብ ሀገር ነው ምላችሁ?
እህቶቻችን ይሰደዳሉ። እንደው ሚዲያ ላይም ካያችሁ ብዙ እናቶች አምጥተው እያለቀሱ እዩ ልጆቼ ከሄዱብኝ ይሄን አክል አመት ነው ከሄደች ድምጿም ጠፍቶብኛል ይላሉ። የት ሄደው ነው እስኪ ንገሩኝ። ከአንድ ሰው ካለ በህይወት ካለች አንድ ሴት ልጇን ጥላ ሄደች፣ ባሏን ጥላ ሄደች፣ እናቷን ጥላ ሄደች በህይወት ካለች ደውላ ቤተሰቧን መፈለጓ አይቀርም። ግን እነዚህ ሰዎች በህይወት ቢኖሩ ቤተሰቦቻቸው አይፈልጉም ወይ? የት ሄደው ነው? እስቲ ይሄንንም ለእናንተ ተዋለሁኝ። የሚያውቀው አላህ ብቻ ነው። እና ዛሬ ይሄን ነገር ራሳችሁን እንድትጠብቁ እንድትፈሩ ሳይሆን እንድትጠነቀቁ፣ በተለይ አዳዲስ የምትመጡ ቋንቋ ፐርፌክት ያልሆናችሁ ብዙ ነገር የማታውቁ ገባችሁ? ለነሱ እንዲደርስ የእናንተ ሼር ኮፒ ሊንክ የብዙ ሰው ህይወት ያተርፋል። እና ከዛሬ 10 አመት በፊትም የተፈጠረውን ልንገራችሁ። ምናልባት ብዙዎቻችሁ አልሰማችሁም ይሆናል። ከዛሬ 10 አመት በፊት እንደዚሁ በሊቢያ አንድ እህታችን ማዳሟ ታማ ኩላሊት እንድትለግስ ወደ ሐኪም ቤት ወሰዷት። እሷ ደግሞ ኩላሊቷ ወጥቶ ለማዳሟ ተለግሶ ኩላሊቷ ከወጣ በኋላ ነው ራሷን እንኳን ያወቀችው። ምን ሆኜ ነው ብላ ስትጠይቅ ኩላሊት ሰተሽ ነው፣ ኩላሊት ለግሰሽ ነው፣ ሰርጀሪ ተደርጋ እዚህ ጋር ተሰፍቷል። ምን ሆኜ ነው ብላ ስትጠይቅ ኦሬዲ ደንዝዛለች። ኩላሊት ለግሰሽ ነው፣ ኩላሊት ሰተሽ ነው ላሰርሽ ያሏት። እንግዲህ አስቡት፣ ቀላል አይደለም። ስለዚህ እባካችሁ ጥንቃቄ እንድታረጉ ነው፣ እንድትፈሩ አይደለም። ጠባቂ አላህ ነው፣ ሰበቡን ደግሞ የምናደርሰው እኛ ነን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ቪዲዮዎቼ ስለቀላችሁ ቶሎ ቶሎ እንዲመጡላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። አመሰግናለሁ። ወሬ ለማድመቅ ብዬ አይደለም፣ እናንተ እንድትጠነቀቁ ብዬ ነው። መልካም ቆይታ ይሁንላችሁ። ቻው